ፊቱ ነው ሲያወሩ እኔ ዝና ፈቶ ይሄዳል ብዬ እንዴት እንደተሳቀኩ ነበረ። እዚህ ድራማ ላይ አሁን በጣም ችግር ውስጥ የገባችው ማናት? ኤፍራታ ናት። ኤፍራታ ዝና ለመድብል መድኃኒት የሚገል መድኃኒት ማለት ስጭው ካልበለዚያ አንቺን እገልሻለሁ ሲላት መድብልን ተጠራና ቤቷ መድኃኒት ልትሰጠው ትሞክራለች ማለት ነው። መድብልም ነቃና መድብል ይወዳታል ኤፍራታን እና ለማግባት እሷ ጋር ምናምን እንደዛ ነገር አስቧል። እንግዲህ እሷ ማድረግ ያለባት ነበር፣ እሷ ለመድብል መናገር ነበረባት። እሷ ግን ምንድን አደረገች? መድኃኒቱን በቢራ ልታጠጣው ከዛ ቀዳችሁ ምናምን። ከዛ እሱ ግን የሆነ ተጠራጠረና እሷም ዝም ብላ እንዴት ስትንቀጠቀጥ ሆነሽ ነው ምናምን ብሎ ከዛ መርዝ እንዳለው ምናምን ተረዳ። መርዝ አጠጥተሽ ልትገለኝ ነበረ እና አንቺ ለስንት ነገር እያሰብኩሽ ነው ያላት። እኔ አንቺን እኮ ለገንዘብ ለስራ ብቻ ሳይሆን ለብዙ ነገር ነበር ማስብሽ፣ እንዴት እንድታደርጊያለሽ ብሎ በጣም ጮኸባትና እኒህን መድኃኒት ጠጪ አላት። ኧረ ተው መድብል ምናምን ብላ ለመነችው። በቃ ይቅርታን እኮ እሱ ግልሻለሁ ምናምን ስላለኝ ነው አለችና እንደዛ ቢልሽ ስለምን አልነግረኝም? ለምን እንደዚህ ተፈጥሯል? ለምን አትይኝም? አንቺን ነው በቃ አንቺ እኔ እምነት የሌለው ሰው በጣም ነው የምጠላው አላት። እምነት እንኳን አለመኖሯ እንዳውቃለህ መድብልዬ፣ ምክንያቱም እህቷን አሳልፋ ስትሰጣችሁ ነበረ በብር። የእህቷን ሚስጥር አድማ ትደብቅ፣ የእናንተን ሚስጥር አትደብቅም። ከዛ መድብል ሞተ ብለሽ ለዝና ደውይለት ይላታል። ከዛ እሷም ትደውልለታለች። እሱ ደግሞ ፎቶንሽና ላኪ ሲላት አስመስሎ እሱ የሞተ አስመስሎ ፎቶ ተነስቶ ተላከለት። ከዛ ምን ላድርግ ስትለው የሆኑ ልጅ እልክልሻለሁኝ አብራችሁ አውጡና ጣሉት ሲል፣ ከዛ እሱ ደግሞ ታልመጣህ ለፖሊስ እናገራለሁ በዩ ሲላት፣ እሱ ሩሃ ምንድነው አልሞተም ግን ለሐኪም ቤት መወስደዋለሁኝ፣ ሐኪም ቤት ተወሰድኩት ደግሞ ለፖሊስ እናገራለሁ በዩ ሲላት፣ እንደዛ ትለዋለች። እዛ እሱም በቃ ምናምን ይልና መጣለሁ በቃ መጣ በቃ ይልና ስልኩን ይዘጋል። ከቸች ብሎ ሲመጣ መድብል እንዴት ተባለው እዛ ፍራሹ ላይ ተዘርሮ መድብልን ያየዋል። ሲመጣ መድብል የደም ስሩን ጠቅ ያደርግና እሱ ፌንት እንዲለቅ ያደርገዋል ማለት ነው። እሱ ራሱን ስቶ ይወድቃል። ከዛ ሞገስ ዘንድ ደውሎ መድኃኒትና መኪና እንዲያመጣለት ይጠይቀዋል። ሞገስን በፍጥነት ይዞለት መጣ። ይዘውት ወጡ ማለት ነው። እና ይዘውት ሲወጡ እሱን ኋላ ምንድን ነው የሚባለው ከኋላ እንትን በኪሱ ነው ምንድን ነው የሚባለው ባለ ከኋላ ያለው ገብቷችኋል? ጓዝ ምናምን የሚቀመጥበት እዛ ውስጥ ያስገቡትና ሳይዘጉ እነሱ ፊት ለፊት መተው ያወራሉ። በቃ የስ በቃ እንደዛ አረግ ነው ያዝ ነው ጀግና መድብል ምናምን እየተባባሉ እሱ እኮ ከእናንተ በላይ ለእኔ ጠላቴ ነው፣ ወንድሜን ጌት እንዳደረገው አላውቅም፣ በቃ ወንድሜ ማግኘት አለብኝ እያለ መድብል ይላል። ይሄ ሞገስም ለፍቅረኛው ሉላ ይደውልና ሉላዬ በቃ የነጻነታችን ወቅት መጣ ምናምን አላት። በቃ በሸራት እንደዛ ሲባባሉ እሱ ፈቶ ያመልጣል ብዬ አስቤ ነበረ። እንግዲህ ፈቶ አላመለጠም። በቁጥጥር ስራ ውለው እያናዘዙት ነው እዚህ ጋር አላችኋለሁኝ። አሁን እዚህ ውስጥ እንግዲህ ችግሩ ምንድነው? ኤፍራታ በጣም አሁን ወይ ከመድብል አልሆነች። ለመድብል ነግራው አንደኛ ፍቅሯንም ይዛ፣ ሁለተኛ ደግሞ ሚስጥሩንም ደግሞ እንደማታወጣ ለሱ ምን ጥሩ ነበረ። ለሷም ለሱም ግንኙነታቸው ይቀጥል ነበር። አሁን ግን ከሁለት የወጣ ጎመን ነው የሆነችው። ምክንያቱም መድብልም መድኃኒት ልታበይ ነበር እንዴ ብሎ በቃ ዞር በይ ብሏታል። ይሄ ዝናም አታለልሽኝ ብሎ ካሌብ የት ነው የጠፋው አምጪ እያለት ነው። ሀታ እህቷ ራሱ ማህሌት ራሱ በቃ አለቀልሽ አንቺ እንደዚህ አድርገሽ አንቺ ነሽ እሱን ዝናን ያስጠፋሽው ምናምን እያለቻት እያናዘዘቻት ነው። በአንቺ ሰበብ ነው የጠፋው አይለቁሽም እያለቻት ነው። ስለዚህ አሁን ከሁሉ የወጣ ጎመን የሆነችው ማናት? ኤፍራታ ናት። ሳይ ክፉ ናት፣ ይገባታል፣ ግን ታሳዝናለች። ከሁለት ተዛም ሳትሆን ወይ እህቷ ራሱ እንደዚህ አስጠቅታት እየኖረች አሁን ግን እህቷ ራሱ በእሷ ላይ ተነስታባታለች ማለት ነው። እና ማሮቼ ካሌብ እንግዲህ ካሌብ በግልጽ አልመጣም። ያው በስልክ ግን እንግዲህ ካሌብ ዝና የካሌብ ውሻ እንደሆነ ነው የሚያስታውቀው። ምክንያቱም ካሌብ ያለውን ነው የሚያደርገው። ለካሌብ ደውሎም ነግሮት ነበር። መድብል በቃ ሸኝተነዋል ምናምን መድብልን እያለ እየፎከረ ነበረ። መድብልዬ ግን ብልጥ ነው ብልጥ። ያም ሆኖ ያማለ ግን መድብልም ዝና ቢያዋትተውም ሊናገር አልቻለም። ቢመታው ቢደበድበው ምን ቢያደርገው እኔ ብሩክ ያለበትን አላውቅም ከማለት ውጭ ምንም እየተፈጠረ ነገር የለም። ቢደበድቡትም ቢያንቁትም ቢሰቅሉትም እንትን አይልም። ብላክስ ምናምን ይፎክርባቸዋል።
ልቀቁኝ፣ ልቅ በኋላ ማረጋችሁን አታውቁም። ወይኔ ያበበ ደንበላል ያበበ ደንበላለች ቱ አለቃችሁም ይላል። በቃ እንዴ ታስሮ ራሱ እኮ ትቢት አይደለም ይስቅባቸዋል። ኪንኪንኪንኪን ብሎ የሚስቅባቸው ማለት ነው። እና ሶስት ሆነው እንዳንድም አልቆጠራቸውም። ይመቱታል። ምን ይሉታል? ዳጣማ እንደውም እኮ በምላጭ ልትቆርጠው ትትሄድ ነይ ልንገርሽ ብሎ ጆሮዋን ነክሶ ጣላት እኮ ሬስ ባላት እና ርቼ እንግዲህ ኤፍራታ ትልቅ ችግር ውስጥ እንደገባች ነው። ሌሎቹ እንኳን ይሻላሉ። ካሌብም እንግዲህ ደውሎ ለማህሌት እኔን ተማየቷ በፊት የት እንዳለ ትናገር አለ። ከዛ እሷም ለመድብል ደዊና አለቻት ማህሌት ለመድብል ደዊና ሊይዙ ይመጡ ብለሽ በየው የሸገረው ቢይዟት እንደ እሱ እኮ ተስፋ ቆርጥ አድርጎ ወርቅ ፈርኩ ትቷታል። እና ሊይዙ ይመጡ እና ቶሎ መታ አድኔ በዩ አላት። ማን ስለሆነች ነው የሚያድናት? ፍቅሬ ማሪ ብሎ እንዲያድናት እኮ ካርተዋለች። ከዛ እሷ ምሽትልና ትደውልለትና አሎስ ብላ እሷ ድምጿን ስታሰማው ጥንቅር አረገባት። እሱ ደግሞ እና መስማት ራሱ አይፈልግም። አይደለም ሊያግዛት ምናምን መስማት ራሱ አይፈልግም እሷን፣ ምክንያቱም ከርተዋለች። በቃ አይፈልግም። እና እንግዲህ ካሌብ የተደበቀው ካሌብ ይመጣ ይሆን? ዝና እውነቱን ይናገር ይሆን? ዝና ብሩኬት እንደተደበቀ ይናገር ይሆን? ሁለተኛ ደግሞ መጨረሻ አካባቢ ደላላው በጣም ነው የተመቸኝ። የሆነ ቀልቃላ ነገር ነው እና በጣም ነው የቻለበት። ደላላው በቃ የጠፋ ነገር ሁሉ አገናኛለሁ ምናምን ሲል ቅድስት ደግሞ ሰውም ቢሆን አለችው። አዎ ምን አይነት ሰው ልል አላትና የጠፋ ሰው ታገኛል። እኔ ደላላው እንዲያገኘው እኔም ብሩክን ደላላው እንዲያገኘው ነው የምለው እና እሱ የሚያገኘው ይመስለኛል። ከዛ አዎ የጠፋ ሰው ምናምን ችግር የለውም በቃ አንቺ ብቻ እንደባለፈው ስጋ ጋብዥኝ እንጂ ችግር የለውም። እኔ እኮ ስጋማ የለንም በቃ ግን ቤት ያፈራውን ትበላለህ ና ቶሎ አለችው። እና ያለውን ነገር እነግርሃለሁኝ አለችው ማለት ነው። እና ደላላው ተፍ ብሎ ብሩክን እንዲያገኘው እና ችግር የለውም በቃ ፈልገዋለሁኝ እንጂ የጠፋ ሰው ምንም በቃ ችግር የለውም። ያው የደላላ ነገር እንግዲህ ታውቃላችሁ ጥድፍ ያለ ነው። እና ውዶች ላይ ሸር ሰብስክራይብ አድርጉ። የእነዝና ነገር እየተፋፋመ ነው። ካሌብ የተደበቀው ካሌብ ይወጣ ይሆን እንግዲህ አብረን የምናይ ይሆናል። ካሌብ በጣም ጀግና፣ በጣም ይሄ ዝና እንዳልኳችሁ የካሌብ ውሻ ነው። ካሌብ ነው እንደፈለገ እያሽከረከረ የሚያዘው እና ቱሪናፋ ነው እንግዲህ ተይዞም ትቢት ብቻ ነው እንጂ ሌላ ነገር የለውም። ላይክ ሸር ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስላል። ባይ ባይ።